ዛሬ ደግሞ ከኔ ጋር ገጥም መጣ። ግንባሬን ሳልብትልልህ ይህንን ሰው ፍታው። እዚች ከንቱ ሲል የመጣ ሐኪም ትሁት ውጡ። ሳልፈልግ ወንጀለኛ አልታረገኝ። መደራደሪያ ሀሳብ ነው። እሺ ልስማው። ወሰነ ገንዘብ ስጠኝና እኔንም ተገላገለኝ። ቀልሽ አይጠገብም እኮ። የመጀመሪያው ነገር ከቤት ላስወጣሽ፣ ሁለተኛው ነገር ደግሞ ትሁትና ካሌብ አብሮ ሊኖሩ እንዳሰቡ ልነግርሽ። ከቤት አልወጣም። አንተ በምችለው ነገር ሁሉ እስኪሞክር እኔን ለማስወጣት። ግን ልጅህን ዘልዝሎ ነው የሚሰቅልልህ። እውነት ግን ካሌብ የሚያገባሽ ይመስልሻል? ቦታሽን አትርሽ እንጂ። ማመን ከብዶሽ እንጂ እኔና አንቺ እኮ ቦታ ከተቀያየርን በጣም ቆየን። ትሁትና ካሌብ ሊጋቡ ነው። አያረገውም እባክሽ። እሷን ለምን አትጠይቃት? ቦታ ተቀያየርናል ብላኛለች። ዶክተሩ ባላወቀው ጉድ ታግቶ የነበረ ሲሆን አባባ ግን ከተመስገን ታግሎና አሸንፎ አተረፈው። ትሁት ደግሞ ቲናን ከዚህ ቤት እንድታባርሪያት እድሉን ሰጥቼሻለሁ ብሎ እና እንድትበቀላትም አባባ ፈቀደላት። ኤደንና ዳንኤል ድጋሚ ተኮራረፉ። ትሁትና ካሌብ እንዳይጋቡ ቲና አሁንም ሳይቀድሙ ይልቅደም እያለች ወጥመዷን እያዘራጋች በከፍተኛ ሁኔታ እየተከታተለች መውጫ መግቢያቸውን ለተመስገን በመንገር ሳይቀድሟት እየቀደመቻቸው ነው። በቲናም ሴራ የትሁትንና የካሌብን ጋብቻ ተመስገን ደርሶ ተመስገን ካሌብን እያስፈራራው ነው። ትሁት ድራማ ክፍል 63 አሁንም እንደቀጠለ ነው። በዛሬው ዝግጅታችን ሁሉንም የምናስቃኛችሁ ይሆናል። ሰላም ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሼር፣ ኮፒ ሊንክ በማድረግ አብራችሁን እስከ ዝግጅቱ መጨረሻ ድረስ ተከታተሉን። ተመስገን ዶክተሩን አግቶ የሆነ ነገር ሊፈጥር ቢሞክርም በአባየና በትሁት ትግል ዶክተሩን አስመልጠውታል። አባየን ለመታገል የሞከረው ተመስገን በአንድ ክርኒ ተመቶ ወድቆ ሽጉጥ ተደቅኖበት ባየ እያስፈራራው እንመለከተዋለን። ተመስገንም በዚህ እየተበሳጨ እየተናደደ እንዴ አባባ በጣም ጎበዝ ነው አስበዋል፣ ወጣት ቢሆን ኑሮ እያለች ቲና ተመስገንን ታናድደዋለች። ተመስገንን ከዚህ ውጭልኝ፣ ሁለተኛ ላይሽ አልፈልግም ብሎ በአደረገችው ንግግርና ልታበሽቀው በሞከረችው ይቆጣታል። እሷ ኃይልህን ሴት ላይ ነው እንደምታደርገው፣ እንደዚህ ከሆነማ ካሌብንም ልታገለው አትችልም እያለች ታበሽቀዋለች። ዶክተሩ ግን እና አባባን ምን ውስጥ ነው የከተታችሁኝ? እንዴት እንዲህ ይፈጠራል? እያለ እየጠየቃቸው ነው። እና አባባም አሁን ከችግሩ ወጥተሃል፣ በቃ እናመሰግናለን፣ አሁን መሄድ ትችላለህ ብሎ አባባ ያሰናብተዋል። ድጋሚ ችግር ውስጥስ አለመግባቴን በምን እርግጠኛ ሆናለሁ እያለ ይጠይቃል። አባባም አይ በቃ አብቅቷል፣ እመነኝ ዶክተር፣ የእሷን ጤንነት እንድታረጋግጥልን ነበረ፣ አሁን ሁሉም ነገር ተጋልጧል፣ በቃ ምንም አያገኝህም ብለው ዶክተሩን በሰላም ሸኙት። አባባና ትሁት ወደ ቤት ከተመለሱ በኋላ ግን ይሄው ዛሬ ከዚህ ቤት ቲና ትወጣለች፣ ትባረራለች፣ ይህንንም የምታደርጊው አንቺ ነሽ እያለ እና እንድትበቀላት አባባ ያዛታል። ያን ጊዜ እስኪፋቱ ድረስ እኮ እዚህ ቤት አትወጣም፣ እንዴት ብላ ትወጣለች እያለች አባባን ትጠይቀዋለች። አባባም በበኩሉ እኔ እንጂ ላደረግሽኝ እንዴ? ማስረጃ እኮ አለ፣ ፍላሹ ቢጠፋ እኔ ሆን ብዬን ያመቻቸውት እያለ ቲና ላይ ማስረጃ እንደያዘባትና ሊያጋልጣት እንደሚችል ለትሁት እየነገራት ነው። ትሁትም እሺ ብላ ተስማምታለች። ተመስገን ተበሳጭቶ ካሌብን መንገድ ላይ ይጠብቀዋል። ካሌብም ባየው ጊዜ ደነገጠ። ምን ፈልገህ ነው ይለዋል ተመስገንን። ያን ጊዜ አንተን ፈልጌ ብሎና ፈሪ እንደሆነ ቦቅቧቃ እንደሆነ ሙልጭ አድርጎ ይሰድበዋል። ቲናንም ሰራተኛ አድርገህ ነው ወይ ያገባሃት ይለዋል። ምን እያወራህ ነው እያለ ተመስገንን ቢጠይቅም ትሁት የኔና የኔ ብቻ ናት፣ የማንም ልትሆን አትችልም፣ አለዛ አንገትክን ቆርጬ ነው ለአባትህ የምሰጥልህ ይለዋል። አባቴን አታውቀውም መሰል እያለ ካሌብም ይመልስለታል። አባትህ ካንተ የተሻለ ነው
ነው? አንተ ግን ቦቅቧቃ ነህ ብሎ ድጋሚ ይሰድበዋል። እሱም ስራ ፈታ አይደለውም እንጂ ከአፈር መሬት እደባልቅህ ነበር እያለ ጥሎት ይሄዳል። ያን ጊዜ የተከተለውና ሊይዘው እያለ እየመሰለው ካሌብም ግራ ቀኙን ዞር ብሎ ለማየት እየፈራ እንመለከተዋለን። አባባ ግን እቤት ቁጭ ባለበት ቲና ትመጣለች። ከዛ በኋላ ከዚህ ቤት አልወጣም አልሽ አይደል እያለ አባባ ይጠይቃታል። አዎ አልወጣም፣ ግን ምን ፈልገ ነው አባዬ ትለዋለች። ፌስታልሽን ሰብስበሽ እቃሽን ይዘሽ ከዚህ ቤት ውጪ ብሎ ይነግራታል። እሷ ግን ፈቃደኛ ልትሆን አልቻለችም። የመደራደሪያም ሀሳብ አቀረበች ገንዘብ እንዲሰጣት። አባዬ ግን የያዘውን ይዞ በጭራሽ ሊደራደራትም አብረን እንውጣ እንኳን ብትለው ካንቺ ጋር መሄድ አልፈልግም፣ ለክብሬ አይመጥነኝም ብሎ ጉድ ነገራት። እየገሰገሰ ወደ ቤት በመሄድ አባባን ያገኘዋል። ከዛ በኋላ መረጋጋት አቅቶት እየተጨናነቀ ሲያየው ትልቁን ሸክም ይችን ልናባረርልክ ነው ቢለውም አባባ እሱ ግን ማመን አቅቶታል። ቆይ በአገሩ ሕግ የለም እንዴ እያለ እየተጨነቀ እንሰማዋለን። ሕግማ በአገሩ አለ፣ ግን ያለ ማስረጃ ምን ይሆናል እያለ አባባም ይመልስለታል። ግን ምን ሆነ ነው ብሎ በሚጠይቀው ሰዓት ይሄ የትሁት ሰውዬ ነዋ፣ እንዴት በጠራራ ፀሐይ ዛቻ ያፈስብኛል እያለ ፈራህ እንዴ ቢለው አባባም እንዴ ፈራ አልፈራው ይላል። እና ምን ሆነ ነው ሲለው እየተንተባተበ ግራ ሲገባ አባባ እኔ ወንድ ወልጄ ነበር ያሳደኩት እያለ እግር ልጠህ እግር ብትተካ ይችን የመሰለች ልጅ ማግኘት አይቻልም። አንተ ዋጋ ካልከፈልክላት እኔ ዋጋ ከፍልላታለሁ። መታሰርም መሞትም የፈለገው ይችን የመሰለች ልጅ ላለማጣት ብሎ ነው እያለ አባባም እና ሙቱ ነው ምትለ እኔማ ተዘጋጅቼ ነበር እያለ ቢልም አባባ ግን በእጅ ገንፎ ይዘሃል እንዴ እያለ ካሌብን እንደበሸቀውና እንዳናደደው በግልጽ አባባ እየተቆጣው እንመለከተዋለን። ደንና ዳንኤል ግን ቁጭ ብለው ሲነጋገሩ እድሜን በላኸው፣ እኔ ሳላገባ ትሁት ልታገባ ነው ብላ ዳንኤልን ትጠይቀዋለች። እንዴ ማንን ልታገባ ነው ብሎ በአዲስ ይጠይቃታል። ካሌብናዋ ብላ ትመልስለታለች። አይ ጥሩ ግን አትገባውም ብሎ ይመልሳል። በዚህ መልሱ የተናደደችው ኤደን እንዴ ምኗን የወደድክላት ውበቷን ነው? እሱም እኮ ቆንጆ ነው እያለች እሷ እሱን ታደንቃለች፣ እሱ ደግሞ እሷን እያደነቁ በሰው ጋብቻና በሰው ፍቅር ገብተው የራሳቸውን በመበሻሸቅ እያሳለፉ እንመለከታቸዋለን። ዳንኤልም ምኑን ነው ግን እየወደድሽለት ካሌብን ብሎ ድጋሚ ኤደንን ሲጠይቃት ስራ አለው፣ ቆንጆ ነው፣ ጸባይ አለው ብላ ስትመልስለት የበታችነት ስለተሰማው በጣም ተናዶ ተነስቶ መሄድን ይመርጣል። ምንም አክላ ሀሳብ አቀረበችለት። ለምን ስራ አስቀጥረኝ ብለህ ካሌብን አታናግረውም ብላ በድፍረት ስታናግረው ዳንኤል እጅጉን የበታችነት ስለተሰማው ተነስቶ ጥሏት ይሄዳል። በዚህም ተኮራርፈው ይለያያሉ። ዳንኤል ግን ስራ ላይ ብሎ የሄደው መሄጃ አጥቶ የሆነ ቦታ ቁጭ ይላል። ያን ጊዜ ተመስገን የሚባለው ተከታትሎ ያገኘውና ከተዋወቀው በኋላ ደሞ አንተን ማን ልበል ብሎ ዳንኤል መልሶ ተመስገንን ይጠይቀዋል። ከዛም ላስጠነቅቅ ነው የመጣሁት፣ ባለቤትህ ኤደንን ብታርፍ ይሻላታል፣ በማያገባት ጣልቃ እየገባች ነው ብሎ ያስጠነቅቀዋል። ስለሷ ይቅርታ ጠይቆ ዳንኤልም ሊያናግራት ፈጥኖ ስለማያውቀው ጉዳይና ምን እንደተፈጠረ ባልገባው ሚስጥሩ ባይረዳውም እሱ ግን ይቅርታ ጠይቆ ሰውየውን ተለያይቶ ኤደንን ፍለጋ ይሄዳል። ትሁት ግን ልብስ አዘጋጅታ በፌስታል አጠራቅማ ወደ ቲና ትሄዳለች። ቲናም እኔ ልብሴን ዛሬ ይታጠባል እንዴ ብላ ትጠይቃለች። ያንቺን ልብስ ላጥባ አይደለም ከዚህ ቤት እንድትወጭ ነው፣ በፌስታል እንደመጣሽው በፌስታል ትሄጃለሽ ብላ ትነግራታል። ምን ነው ቦታሽን ረሳሽ? ያዙ ይልቀቁኛልሽ፣ ካሌብ ሊያገባሽ ነው እንዴ ብላ ትጠይቃለች። ምን ነው እስካሁን አላመንሽም እንጂ ቦታ ከተቀያየርን እኮ ቆየን በማለት ቲናን ከቤት እንድትወጣና ወጥታ እንድትሄድ ትሁት ታዛታለች። ያን ጊዜ በጣም ተናዳ ምን ነው ምን ተማምነሽ ነው ከዚህ ቤት የምታባርርኝ በማለት አባዬ ያዘዛትን ትሁት ስትፈጽም የተመለከተችው ቲና አንቺ የተማመንሽበትን ተማመኝ እኮ ነው በማለት ታናድዳታለች። ያን ጊዜ
ጊዜም ጥላት ትሁት ወደ ኩሽና ተመልሳ ሄደች። ይሄ የተፈጠረባት ቲና ማረፍ መቀመጥ አቅቷት እየፈጠነች ወደ ተመስገን ትሄዳለች። ለተመስገንም የመርዶ ዜና እንዳመጣች ስትነግረው ይዘሽ ውጭ ብሎ ይከልፋታል። ስለ ትሁት ነው ስትለው እሱ መስማት ፈለገ። ትሁት ምን ብሎ ይጠይቃታል። ያን ጊዜ ሊጋቡልክ ነው አትዋሽ ብሎ ሲመልስላት እንግዳውስ የሰርጉ ቀን ታውቃለህ፣ ቦታ ከተቀያየርን እኮ ቆየን ብላኛለች ብላ አንቀጩን ተናግረዋል። እሱም በዚህ ተናዶ እየፈከረና እየተናደደ ከነ አባባና ከነ ካሌብ እንዲሁም ከትሁት ላይ ምን እንደሚፈጥር እያሰበ እየተመለከት ነው። የዛሬው ትዕይንት አበቃ። ሰላም ሰላም፣ የጨጨው ቻናል ተከታታዩ ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሆንልኝ እያልኩኝ ለቻናሉ አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ